በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ አደረሰን። እንደምን ቆያችሁ ቤተሰቦቼ? ዛሬ እንደተለመደው ይዤላችሁ የመጣሁት በጥምቀት በዓል ስለሚባሉት ምስባኮች ናቸው። እንደሚታወቀው የጥምቀት በዓል ሶስት ምስባኮች ነው ያሉት። አንደኛው በጥምቀት ባህሩ ላይ የሚባለው ምስባክ ነው። ሁለተኛው ሌሊት በምልጣን ላይ የሚሰበከው ምስባክ ነው። ሶስተኛው ደግሞ ቅዳሴ ላይ የምንሰብከው ምስባክ ነው። በዛሬ የትምህርታችን ክፍል እነዚህ ሶስት ምስባኮችን ነው የምናየው። እስከ ትምህርታችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛችኋለሁ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት። ወደ ትምህርታችን በመጀመሪያ የትምህርታችን ክፍል የምናየው ሌሊት ምልጣን ላይ የሚባለውን ምስባክ ነው። እሱም ባሕርኒ ርእየት ወጎየት የሚለው ነው። በአትኩሮት ባሕርኒ ርእየት ወጎየት ባሕርኒ ርእየት ወጎየት ባሕርኒ ርእየት ወጎየት ወዮርዳኖስኒ ገብአ ድኅሬሁ አድባር አንፈርዐጾ አድባር አንፈርዐጾ አድባር አንፈርዐጾ አንፈርዐጾ ከመ ሐረጊት። በሁለተኛ ደረጃ የምናየው የቅዳሴውን ምስባክ ነው። ከማያት ይላል። በአትኩሮት አዳምጡ። ርእዮ ከማያት እግዚኦ ርእዮ ከማያት እግዚኦ ርእዮ ከማያት እግዚኦ ርእዮ ከማያት ርእዮ ከማያት ወፈርሁ ደንገጹ ቀላያተ ማያት ደንገጹ ቀላያተ ማያት ደንገጹ ቀላያተ ማያት ደንገጹ ቀላያተ ማያት ወደምፀ ማያቲሆሙ። በሶስተኛው ደረጃ የምናየው ደግሞ በጥምቀተ ባሕር የሚባለውን ምንተ ኮንኪ ባሕር ዘጉይኪ የሚለውን ሶስተኛ ምስባክ ነው። ትኩረት አዳምጡ። ባሕር ዘጓየ ምንተ ኮንኪ
ባህር ዘጎየይ ወአንተኒ ዮርዳኖስ ወአንተኒ ዮርዳኖስ ዘገባይከ ድህሬከ አድባር ዘአንፈራጽክሞ አድባር ዘአንፈራጽክም አድባር ዘአንፈራጽክም አድባር ዘአንፈራጽክም ከመ አራጊት በጥምቀት በዓል የሚባሉትን 3 ምስባኮች እነዚህ ይመስላሉ። ሌሎች የቅዳሴንና የሰዓታት ትምህርቶችን መማር የምትፈልጉ በዚህ ቻናል ብዛት ስለሚለቀቅ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የቅዳሴና የሰዓታት ትምህርቶች እስከምንገናኝ ድረስ ቸር ቆዩልኝ። ወስብሐት ለእግዚአብሔር።